ፊልሙ የሚጀምረው ማለዳ ላይ ፀሐይ በአንድ እንግዳ ክስተት ውስጥ በማለፏ ሰማዩ ለአንድ ደቂቃ ብቻ ጨለማ ይሆናል። በኒውዚላንድ ውስጥ ዛክ በአንድ ሆቴል ውስጥ ተኝቶ ሳለ ድንገት ይነቃል። በመስኮትም ወደ ውጭ ሲመለከት ፀሐይ እንግዳ ሆኖ ያያታል። ከዛም ውሃ ለመጠጣት ወደ ኩሽና ይሄድና ራዲዮን ያበራል። ነገር ግን ጫጫታ ብቻ ነው የሚሰማው። ወደ አልጋው ሲመለስ ሰዓቱ ቆሞ እንዳለ ያስተውላል። ስለዚህም ቁጥሮች እስኪንቀሳቀሱ ድረስ ይነካካዋል። ወደ መቀበያውም ደውሎ ይሞክራል። ነገር ግን ማንም አይመልስም ነበር። ከዛ በኋላ ዛክ በመኪናው ይወጣል። ነዳጅ ለመሙላት በነዳጅ ማደያ ይቆማል። ነገር ግን ለመክፈል ሲሞክር ማንንም አላገኘም። በኋላ በር በኩል ወደ ህንጻው ገብቶ ሊቃጠል የተቃረበው ቡና ማፍያ ያገኛል። እንዳይቃጠልም ይነቅለዋል። ቀጥሎም መጸዳጃ ቤቱን ይመረምራል። ከውስጥም ተቆልፎ ቢሆንም ግን ውስጡ ማንንም አልነበረበትም። ዛክ ያንን አስፈሪ ቦታ ለመልቀቅ ወስኖ በመንገድ ላይ ብዙ የተተው መኪኖችን ያገኛል። በመጨረሻም አንድ ቤት አይቶ በሩን ለማንኳኳት ይቆማል። ነገር ግን እዚያም ማንም አይመልስለትም። ስለዚህ የበሩን መስታወት ሰብሮ እጁን አስገብቶ ይከፍትና ወደ ውስጥ ይገባል። በኩሽናው ውስጥ የተሰበረ ውሃ ማሞቂያ በየቦታው ሲረጭ ያገኘውና ያጠፋዋል። እያንዳንዱ ክፍልም ቢፈትሽ ምንም አልተገኘም። ምንም እንኳን ያልተነካ ቁርስ በሳህን ቢኖርም ምንም ሰው በቦታው አልነበረም። ዛክ ወደ መንገዱ ተመልሶ ብዙ የተጋጩ መኪኖችን ያያል። ባለቤቶቻቸውም ወይም ባለስልጣናትን አያገኝም። ይህ በእንዲህ እንዳለ ዛክ ትኩረቱን ሰጥቶ በሚመለከትበት ሰዓት በደንብ ባልቆመ የነዳጅ ቦቲ መኪና ላይ ሊጋጭ ለትንሽ ይቃረባል። ነገር ግን ለትንሽ ያመልጣል። ወደ መኪናው ውስጥ ሲመለከት መቀመጫዎቹ ባዶ ሆነው ያያል። የራዲዮንም ለመጠቀም ይሞክራል። ነገር ግን አሁንም አይሰራም። ዛክ በመጨረሻ ወደ ከተማ ሊደርስ እርሷም ባዶ ሆና ያገኛታል። በየመንገዱ ላይ በዘፈቀደ የተተው መኪኖች አሉ። አካባቢውን ሲቃኝ ጭስ ሲመለከትና በአቅራቢያው የተከሰከሰ አውሮፕላን አንድ ቤት እንዳወደመ ያገኛል። ዛክ በየቦታው ቢፈልግም አንድም አስከሬን አላገኘም። ብዙም ሳይቆይ ወደሚሰራበት ሳተላይት ምርምር ጣቢያ ይደርሳል። ይህ ቦታም ባዶ ነው። ነገር ግን ዛክ በኮምፒውተር ፊት ተቀምጦ ከሌሎች ዓለም ጣቢያዎች ጋር ለመገናኘት ይሞክራል። እስካሁን አልተሳካለትም። የቤት ስልክም ለመጠቀም ይሞክራል። ይህም የማይታሰብ ነበር። ያገኘው ብቸኛ መልእክት ፕሮጀክት ፍላሽላይት የታቀደው እየቀጠለ ነው የሚል ፋክስ ነው። ነገር ግን አንዳንድ ቃላት እንደጎደሉት ያስተውላል። ምንድነው ጋይስ? አስባችሁታል እናንተ ብትሆኑ? ዛክ ሊፍቱን ተጠቅሞ ወደ ምድር ቤት ላቦራቶሪ ወርድና ሌላ ኮምፒውተር ፕሮጀክት ፍላሽ ተጠናቋል የሚል መልእክት ያሳየዋል። ከዛም ወደ መቆጣጠሪያው ክፍል ገብቶ በመጨረሻ አንድ ሰው ያገኛል። ነገር ግን ወንበሩን ሲያዞር ባልደረባው መሞቱን ያገኛል። እጁ ተቃጥሏል፣ አይኖቹ ወጥተዋል። በፊቱም ላይ እንግዳ እብጠቶች አሉ። አካሉ በመቆጣጠሪያው ላይ ሲወድቅ ማንቂያው ይነሳና የኮምፒውተር ድምፁ የጨረራ አደጋ ስላለ ስለዚህ ላቦራቶሪው እንደሚዘጋ ያስታውቃል። ዛክ ወዲያውኑ ወደ ሊፍቱ ይሮጣል። ነገር ግን ቀድሞውኑ ተዘግቷል። ተስፋ የቆረጠው ዛክ የአደጋ ስርዓቱን ለማጥፋት ይሞክራል። ነገር ግን ስክሪኑ ወደ ዋናው መስሪያ ቤት እንዲናገር ብቻ ይነግረዋል። እንዳለመታደል ሆኖ እሱም በግልጽ ባዶ ነበር። ዛክ በጣም በጭንቀት ውስጥ እያለ ወደ ኮምፒውተሩ ተመልሶ ሙከራውን የሰው ልጆችን መጥፋት እንዳመጣ ይነግረዋል። የኮምፒውተር ድምጹም አልትራቫዮሌት ጨረር መጨመሩን እየነገረው ስለዚህ መከላከያ ልብስ አስፈላጊ መሆኑን ያስረዳዋል። ዛክ አዲስ ሐሳብ ይመጣለትና ማቃጠያና የጋዝ ታንኮችን ፍለጋ ይሮጣል። ማቃጠያውን አብርቶ ጋዙን ይከፍታል። ከዛም በመጸዳጃ ቤት ውስጥ እሳት ለኩሶ ትቶት ወደ አንድ ቢሮ ተደብቆ ይሮጣል። ከዛም ቀረጻ መሳሪያ ያገኝና የመጨረሻውን መልእክት ያዳምጣል። የባልደረባው ድምጽ ባልተሟላ ፕሮግራሞች በኮምፒውተሮቻቸው ውስጥ ይጠቀሙ እንደነበርና ዋና የመስሪያ ቤት መረጃ እየደበቀ እንደነበር ያብራራል። ስለዚህ በአይነ ስውርነት መስራት እንደማይፈልግ ይናገራል። ዛክ የራሱን መልእክት በቴፑ ላይ ለመጨመር ይወስናል። ፕሮጀክት ፍላሽላይት ችግር እንደገጠመው እና በምድር ላይ የቀረው እሱ ብቻ እንደሆነ ይናገራል። በዚያ ቅጽበት የጋዝ ታንኮች ይፈነዳሉ። በጣራው ላይ ቀዳዳ በመፍጠር ዛክ ከምድር እንዲወጣ ያስችለዋል። ከጥቂት ደቂቃዎች በኋላ ከህንጻው ይወጣል። ከዛ በኋላ ዛክ ራዲዮ ጣቢያ ሄዶ የሚያዳምጥ ካለ ስሙን፣ አድራሻውን እና ስልክ ቁጥሩን ያሰራጫል። እንዲያገኙትም ይጠይቃል። ይህንን መልእክት በጥልቅ ፍላጻዎች በመንገድ
ምልክቶች ላይም ይጽፋል። ከዛም ወደ ሆቴሉ ተመልሶ ለጥቂት ጊዜ ይጠብቃል። ግን ማንም አይመጣም፣ ስልክም አይደውልም። ትንሽ ቆይቶ ዛክ የፖሊስ መኪና ሰርቆ በከተማው ውስጥ በድምጽ ማጉያ ተጠቅሞ የተረፉ ካሉ ወደፊት እንዲወጡ እየጠየቀ ይዞራል። እንዳለመታደል ሆኖ ማንም አልወጣለትም ነበር። በማታ ላይ በዝናብ ውስጥ ሳክስፎን ይጫወታል። በሆቴሉ ውስጥ ዛክ የራሱን ድምጽ በራዲዮ ውስጥ በመስማት ደግሞ ስለነበር ብዙ መጠጦችን ጠጥቶ ነገሮችን መስበር ይጀምራል። ነገሮች በቅርቡ የሚሻሻሉ ያልመሰለው ዛክ በአጭር ጊዜ ውስጥ ለውጥ እንደሚያስፈልገው ይወስናል። ከ5 ቀናት በኋላ ዛክ ከሙዚየሞች በተወሰደ የጥበብ ስራዎች ያጌጠ ትልቅ ቤት ውስጥ እየኖረ ነው። ጠዋትም በሻምፖና በእንቁላል ይጀምራል። በድንገት እንግዳ የብርሃን ብልጭታ ስለሚታይ ዛክ ለመመልከት ወደ በረንዳ ይሄዳል። ነገር ግን ምንም አያገኝም። ከዚያ በአንድ ገበያ ውስጥ ዛክ ብዙ አቅርቦቶችን ወደ መኪና ጀርባ ይሰበስባል። እንዲሁም መሰርሰሪያ ተጠቅሞ ተቆልፎ ወዳሉ ማንኛውም ሱቆች ይገባል። ከዳቦ ቤት የተለያዩ ምግቦችን ይቀምሳል። ጥሩ ልብሶችንም ያገኛል እና ከባቡር መጫወቾች ጋር ይጫወታል። ይህም እውነተኛ ባቡር ፈልጎ ለሰዓታት እንዲጋልብ ያነሳሳዋል። በቤት ውስጥ ዛክ የተለያዩ ሰዎችን በመምሰል ብቻውን ቢሊያርድ ይጫወታል። ከዚያም በቁም ሳጥን ውስጥ የሴቶች ልብሶችን ያገኝና ጨርቆቹ ምን ያህል ጥሩ እንደሆኑ ያስተውላል። ስለዚህ ለብሶ ለመሞከር ይወስናል። ራሱንም በመስታወት ውስጥ ሲመለከት ስሜታዊ ይሆናል። ቀጥሎም ዛክ ጠመንጃ ይይዝና በሀገሪቱ ምርምር የማድረግና የዓለም ኃይል ሚዛን የመጠበቅ ግዴታ እንዳለበት የሚያሳይ ቪዲዮ ይመለከታል። በዚህ የተናደደው ዛክ ቴሌቪዥኑ ላይ ለመተኮስ ይወስናል። ነገር ግን የተኩሱ ግፊት ከወንበሩ ጋር ወደ ኋላ እንዲወድቅ ያደርገዋል። በአጋጣሚም ወደ ጣራው እንደገና ተኩሶ ቻሊንደሩን እንዲወድቅ ያደርጋል። ፓሪያኑም አእምሮውን የተቆጣጠረ ይመስለዋል። በቴፑ ላይ ያለውን ሰው ሁሉንም ነገር ለማጥፋት እንደሚፈልግ ይከሳል። ስለዚህም የመቆጣጠሪያ ስራውን የዛክ ነው። በግድግዳው ላይ ቀዳዳ ካደረጉ በኋላ ዛክ በክፍሉ ውስጥ የሙዚቃ መጫወቻዎችን ይጭናል። ከውጭ ካሉ ድምጽ ማጉያዎች ጋርም ያገናኛል። እንዲሁም በሳር ሜዳው ላይ የተለያዩ የዓለም መሪዎችን ምስሎችን ያስቀምጣል። ሙዚቃ በድምጽ ማጉያዎች ላይ ሲጮህ ዛክ በበረንዳ ላይ ይታይና ንግግር ያደርጋል። አሁን የዚህ ጸጥተኛ ምድር ፕሬዚዳንት እንደሆነ ያስታውቃል። እንደዚህ ሆኖ እንዲኖር እንደተፈረደበትም ይናገራል። ዛክ ማልቀስ ሲጀምር በመላው ከተማ ኃይል ይቆረጣል። ትንሽ ቆይቶ ዛክ ጠመንጃ ይዞ አንድ ሰው በመፈለግ ወደ ቤተ ክርስቲያን ይገባል። የት ነህ እያለ ይጮሃል። ይህ ሰው ካልመጣ ኢየሱስን እንደሚተኩስ ያስፈራራል። ማንንም ስለማይመጣ ኢየሱስን ሐውልት እስኪወድቅ ድረስ ይተኩሳል። መጥረቢያውንም ተጠቅሞ ኮምፒውተሮችን ያጠፋል። አሁን አምላክ እንደሆነ ይናገራል። ከዚያ በኋላ ትልቅ የጭነት መኪና እየነዳ በነዳጅ ማደያ ውስጥ ያልፍና በአጋጣሚ የሕፃናት ጋሪ ያደናቅፈዋል። ዛክ ሕፃን ገድሎ እንደሆነ በመፍራት ወዲያውኑ ለማየት ይሮጣል። ነገር ግን ጋሪው ባዶ ነበር። የነዳጅ ማደያው በእሳት እየነደደ ሳለ ዛክ ጠመንጃውን ይዞ ራሱን ለማጥፋት ይሞክራል። ግን ህንጻው ሲፈነዳ ይሰማና ላለማድረግ ይወስናል። ምቹ የባህር ውስጥ ዋና ካደረገ በኋላ ዛክ ኃይል እንደገና እንዲኖረው ጄኔሬተር ይጭንና ወደ ቀጣዩ ከተማ ይሄዳል። ቀጥሎም ወደ ከተማ አቅርቦት ለማምጣት ሲሄድ አካባቢው እንግዳ ድምጽ ይሰማል። ጠመንጃውን ይዞ በሱቅ ውስጥ ይደበቃል። ነገር ግን ምንም አይከሰትም። ከዛም በኋላ መንገድ ላይ እየነዳ መኪና ተንቀሳቅሶ እንደሆነ እያሰበ ብቻ እንደሆነ ይጠይቃል። ቤት ውስጥም ከገባ በኋላ ዛክ ሳር ማጨጃውን ከሪሞት ኮንትሮል ጋር ያገናኛል። ጠዋት ሳይነሳ በአትክልት ስፍራው ለመንከባከብ አስቦ ነበር። ከዚያም ኮምፒውተሩን ተጠቅሞ የጨረር መጠንን ይመረምራል። አንዳንድ ቁጥሮች ከፍ ያሉ ይመስላሉ። ስለዚህም ኮምፒውተሩ ክትትል እንዲያደርግ ይነግረዋል። በድንገት ድምጽ ሰምቶ ዞር ብሎ ሲያይ አንድ ቆንጅዬ ልጅ ጠመንጃ ደግናበት ያገኛል። ዛክ እጁን ከፍ ያደርግና ጠመንጃውን ዝቅ እንድታደርግለት ይለምናታል። እሷም እውነት መሆኑን እየተጠራጠረች ሳለ
ሌላ ሰው በመጨረሻ ማግኘታቸው እፎይታ ሰጧቸው። ሁለቶችም እንዲተቃቀፉ ያደርጋቸዋል። በማታ ላይም ዛክ ከጆአን ጋር እራት ይካፈሉና ከክስተቱ ጀምሮ ስላጋጠማቸው ነገር ይነጋገራሉ። ጆአን በሆስፒታሉ ውስጥ በምስጥ የተሸፈነ የሞተ ሕፃን እንዳየች ትናገራለች። ነገር ግን ልጁ ከ3 ሳምንት ባነሰ ጊዜ ውስጥ ሞቷል። ዛክ ውሃው ወደ ጉድጓድ በተሳሳተ አቅጣጫ የሰው ልጅ በሙሉ እንደወሰደ ይናገራል። ስለዚህ ሞተው ወይም በተለየ ዓለም ውስጥ ያሉ ይመስለዋል። በሚቀጥለው ጠዋት ተጨማሪ ሰዎችን ፍለጋ ለመሄድ ይወስናሉ። ዛክ ካለፈው ምሽት ብዙ ስለጠጣ ጭንቅላቱ ስለሚጎዳ ጆአን መንዳት አለባት። በመንገዱ መሃል ላይ አንድ ሰው በመኪና መስኮት ውስጥ የሞተበትን የግጭት ትዕይንት ያገኛል። መድኃኒት ከአምቡላንስ ወድቋል። አንዲት ሴትም በሩ ላይ ሞታለች። እርዳታ ለመጥራት ስትሞክር እንደነበረ የሚያሳይ ራዲዮ በእጇ ይዛለች። ጆአን ውጤቱ ከመጣ በኋላ በሕይወት ነበረች ብላ ታምናለች። ትንሽ ቆይቶ ዛክ ፀሐይን ለመመርመር መሳሪያ ለመጠቀም ጆአንን መኪናውን እንድታቆም ያደርጋታል። ፀሐይ የምትንቀጠቀጥ እንደሆነ ጆአንን ይጠይቃል። እርሷም አይደለም ትላለች። ስለዚህ መሳሪያውን ይጥለዋል። ማታ ላይ በሆቴል ውስጥ ለመቆየት ይወስናሉ። በእራት ወቅት ተጨማሪ ሰዎችን ለማግኘት እድል ይነጋገራሉ። ጆአን ሌሎች እንዳሉ ታስባለች። ብቻ ተያይዘው ወይም ለማውጣት ፈርተው ይሆናል። በሚቀጥለው ቀን ተጨማሪ ቦታ ለመሸፈን የተለያዩ መኪኖችን ይዙና በዋኪቶኪ ይገናኛሉ። ጆአን ወደ ሆስፒታል ትሄዳለች፣ ግን የሞተውን ሕፃን ማየት አትችልም። ዛክ ወደ አካባቢው ዩኒቨርሲቲ ሂዶ ጄኔሬተሩን በኮምፒውተር ጋር ያገናኛል። በድንገት ሌላ እንግዳ ብርሃን ብልጭልና ዛክ በአየር ውስጥ እንግዳ ነገር ይሰማዋል። ጆአን ደውላ እርሷም እንግዳ ነገር እንደተሰማት ትነግረዋለች። ከዚያም ወህኒ ቤቱን ለመመርመር ትሄዳለች። ዛክ ደግሞ ቤተ መጻሕፍትን ይፈልጋል። ሁለቱም አንድም ሰው አላገኙም። በእራት ወቅት ዛክ ፕሮጀክት ፍላሽላይት የአሜሪካ ሀሳብ እንደነበረና ሌሎች ሀገራት ብቻ ይረዱ እንደነበር ለጆአን ይነግራታል። አሜሪካውያን በምድር ዙሪያ ባለ ፍርግርግ በኩል የኃይል ማስተላለፍ እየሞከሩ ነበር። ይህም አውሮፕላኖች ነዳጅ ሳያስፈልጋቸው እንዲበሩ ያስችላል። ጆአን ይህን አምላክ ለመሆን የመሞከር ስራ ነው ትላለች። ዛክ ግን ሙከራቸው ይህን እንዳመጣ ማስረጃ የለም ብሎ ያምናል። አምላክ ይህንን አድርጎ ሊሆን ይችላል ብሎ ያስባል። ጆአን አምላክ ይህንን ያደርጋል ብላ ማመን ስለምትቃወም ትፈራለች። ዛክ ሁኔታዋን አይቶ ያጽናናታል። በሚቀጥለው ጠዋት ዛክ ስልኩ ሲደውል ይነቃል። ሲነሳም ጆአን የመቀበያ ኃላፊ መስላ ስታናግረው ይሰማል። ቁርሱ ወደ አልጋው ታመጣለትና በአጋጣሚ ትኩስ ምግብ በእግሩ ላይ ይደፋል። ይህ በእንዲህ እንዳለ ምሽቱን አብረው እንዳሳለፉና አሁን ጥንድ እንደሆኑ ይሰማቸዋል። ከዚህም በኋላ ፍለጋቸውን ለመቀጠል ከመለያየታቸው በፊት ለመዝናናት በከተማ ውስጥ የመኪና ውድድር ይወዳደራሉ። ዛክ ወደ ሐይቁ ሂዶ የሳይንስ መጻሕፍትን ካነበበ በኋላ ድምዳሜውን ይቀርጻል። የአጽናፈ ዓለሙ አወቃቀር ተለውጦ አሁን ያልተረጋጋ እንደሆነ ያምናል። ወደ ከተማም ሲመለስ መንገዱን የሚዘጋ ትልቅ ጭነት መኪና ያገኝና መታጠፍ አለበት። ግን ሌላ መንገድ በመኪና ተዘግቶ አሁንም ያገኘዋል። ብቸኛውን ክፍት መንገድ ይይዛል። ግን አንድ ብሎክ ብቻ ከነዳ በኋላ ሌላ ጭነት መኪና ያገኛል። ወደ ኋላ ተመልሶ ለመሄድ ሲሞክር ከህንፃ ውስጥ አዲስ ጭነት መኪና ወጥቶ እንደገና ይዘጋዋል። ዛክ ለመመርመር ከመኪናው ይወጣል። ግን በጭነት መኪናው መቀመጫዎች ላይ ማንንም አያገኝም። ድንገት ኤፒአይ ከጭነት መኪናው ጀርባ ራሱን ጠመንጃ ይደቅንበትና ዛክን ትጥቅ ካስፈታ በኋላ ይፈትሸዋል። ሌላ ሰው አይቶም እንደሆነ ይጠይቀዋል። ዛክም አይ ይላል። በዚያ ቅስፈት ጆአን ዛክን ለማግኘት ትሞክራለች። ስለዚህም ኤፒአይ እንደተዋሸ ይረዳና ዛክ ወደ ጓደኛው እንዲወስደው ያስገድደዋል። በፓርኩ ውስጥ ኤፒአይ ተደብቆ ዛክ ከጆአን ጋር ይገናኛል። ኤፒአይ አደገኛ እንዳልሆኑ ሲረዳ ወጥቶ ጠመንጃውን ይጥላል። ሶስቱም ይተቃቀፋሉ። ሶስቱም አብረው ይሄዱና እስከ ማታ ድረስ ለማሽከርከር ሳያቆሙ ይቆያሉ። ሆኖም በእሳቱ ዙሪያ ካረፉ በኋላ ኤፒአይ ከክስተቱ በፊት ከጓደኛው ጋር ተጣልቶ እንደነበር ይተርክላቸዋል። እርስ በርስ ሲደባደቡ ወደ ወንዙ ወደቁና ጓደኛውን እድሉን ተጠቅሞ ኤፒአይን በውሃ ውስጥ ይይዘዋል። ራሱን ሲስት ኤፒአይ መንፈሱ በሰውነት ወጣና ትዕይንቱን ከላይ ተመለከተ። ውጤቱም ሲከሰት ጓደኛውን
ጠፋና ኤፒአይ መንፈሱ ወደ እንግዳው ብርሃን እየተጓዘ እንደሆነ ተሰማው። ነገር ግን የህይወቱ ክብደት ወደ ሰውነቱ መልሶ ላከው። ይህን ታሪክ መስማት ስትጀምር ጆዋን ክስተቱ ሲከሰት በፀጉር ማድረቂያዋ ኤሌክትሪክ እንደመታት እንድታስታውስ ያደርጋታል። ዛክ ካለፈው ምሽት አልኮል ከመድኃኒት ጋር እንደቀላቀለ ካስታወሰ በኋላ እሱም እንደሞተ ይረዳል። ሶስቱ ውጤቱ ሲከሰት የሞቱ ስለነበሩ እንደተረፉ ይደመድማሉ። ምሽቱን በኤፒአይ ቤቱ ውስጥ ያሳልፉና ፒያኖ ይጫወታሉ። ጆዋን እና ዛክ ደግሞ ይደንሳሉ። በመጨረሻም ሁሉም አብረው ይዘምራሉ። በምሽቱ አጋማሽ ጆዋን እንግዳ ነገር ስለተሰማት ትነቃና ኤፒአይ በአልጋው ውስጥ እንደሌለ ታያለች። ድምፅ ተከትላ ወደ ውጭ ትሄድና እርሱ በእንባ በአንዲት ሴት መቃብር ሲዘምር ታያለች። ብዙም ሳይቆይ ኤፒአይ ፀሐይን ያጠናና ንዝረቷ እየጨመረ እንደሆነ ያስተውላል። ይህ ከቀጠለ በጥቂት ቀናት ውስጥ ትፈርሳለች። በዚህ መሃል ጆዋን እና ኤፒአይ አብረው ሩጫ ይሮጡና ጆዋን ኤፒአይ ለምን ከጓደኛው ጋር እንደተጣላ ትጠይቀዋለች። ኤፒአይ የጓደኛውን ሚስት እንደገደለ ያብራራል። አስፈላጊ ስለነበር ጆዋን አሁን እርሱን ማመን ትችል እንደሆነ እርግጠኛ አይደለችም። ጆዋን ቤት ስትደርስ ዛክ በመጥፎ ስሜት ላይ እንዳለ ያስተውላትና ሊያናግራት ይፈልጋል። ነገር ግን ብቻዋን መሆን ትፈልጋለች። ዛክ ስለ ፀሐይ ሊነግራት ይሞክራል። ግን ጆዋን ስለዚያ ከአምላክ ጋር እንዲነጋገር ትነግረዋለች። ኤፒአይ ወደ ክፍሉ ገብቶ ይህን ሁሉ ሲመለከት እየጠቆመች ጆዋን ስትሄድ ዛክ በፍጥነት መልቀቅ እንዳለበት ያስታውቃል። ኤፒአይም ቤቱን ለመስደብ እያሰበ ለምን እንደሆነ ይጠይቃል። ዛክ ኤፒአይን ለጆዋን ምን እንዳደረገ ይጠይቅና ኃላፊው እርሱ እንደሆነ ያስተውላል። ክርክር ይፈጥርና ዛክ ዘረኛ አስተያየት ሲሰጥ ኤፒአይ በንዴት ልብሱን ይዟል። ቀረጻ መሳሪያውን ወደፊቱ ወርውሮ ገፍቶ ካስወጣው በኋላ ጭነት መኪናውን ይዞ ያመልጣል። ዛክ ወደ ጂፑ ይሮጥና ለማሳደድ ይነሳል። ጆዋንን አብራው ልትመጣ ፈልግ እንደሆነ ይጠይቃል። ግን አብራው ላለመንዳት ታወማለች። ስለዚህ ብቻውን ይሄዳል። ከዛም ጆዋን መኪና ሰርቃ እርሷ ትከተለዋለች። ለማን ነው መኪና የሚሰርቁት? ሁሉ ለነሱ አይደል? በማሳደድ ወቅትም ኤፒአይ በቀረጻ መሳሪያው ላይ ያሉትን ማስታወሻዎች ይሰማና በፕሮጀክት ፍላሽ ላይት የተፈጠረው የሰማይ ፍርግርግ ፀሐይን እየነካ እንደሆነ ይማራል። ኤፒአይ በመጨረሻም ዛክን ሲደርስበት ጂፑን በጭነት መኪና ይመታና ከመንገዱ ይገፋዋል። ከዛም ኤፒአይ ዛክን ይዘዋል። ግን ጆዋን በጂፑ ጠመንጃ አውጥታ ልትተኩስ ስትል ይቆማል። ተስፋ የቆረጠው ዛክ በፕሮጀክቱ ላይ ችግር እንዳለ ከአንድ ዓመት በፊት እንደሚያውቅ ግን ምንም እንዳልተናገረ ያምናል። አሁንም በጥፋተኝነት ስሜት እየኖረ ነው። ኤፒአይ ዛክ አልኮል ከመድኃኒት ጋር ሆን ብሎ እንደቀላቀለና ራሱን ለማጥፋት እንደፈለገ ይረዳል። ዛክም ይህን ያረጋግጥለታል። ከዛ በኋላ ሶስቱ በአንድ መኪና አብረው ይሄዱና ዛክ ስለ ፀሐይ ምንም ማድረግ እንደማይችል ያብራራል። ምክንያቱም አሜሪካውያን ስለ እርሱ ብዙ መረጃ ደብቀዋል። ቤት ውስጥ ዛክ ተጨማሪ ምርመራዎችን ያደርግና ውጤቱ እንደገና እንደሚከሰት ይደመድማል። በድንገት የብርሃን ብልጭታ ይኖርና ዛክ ይጠፋል። ጆዋን ትፈልገዋለች። ኤፒአይም ግዳ ላይ መሄድ ይጀምራል። በተመሳሳይ ጊዜ ዛክ እያለ ሌሎች በክፍሉ ተለዋዋጭ ቅጅ ውስጥ ብቻውን ነው። ጆዋን እርሱን ስትጠራው ይሰማል እና ውጭ ይፈልጋታል፣ ግን ማግኘት አይችልም። ጆዋንም እርሱን ትሰማዋለች፣ ግን ማየት አትችልም። ዛክ ለዘላለም እንደጠፋ ስለሚያስቡ ጆዋንና ኤፒአይ በቅፍ ይጽናናሉ። ነገር ግን ዛክ ወደ ውስጥ ተመልሶ በቀላሉ ከነርሱ ጋር ይገናኛል። ይህ ንዝረት ብቻ እንደነበርና በሚቀጥለው ጊዜ እውነተኛውን ውጤት እንደሚያገኙ ይናገራል። ኤፒአይ ፍርግርጉን ማውደም እንዳለባቸው ያስባል። ስለዚህ ጓደኞቹን ወደ ወታደራዊ መጋዘኑ ወስዶ በሩን በማፈንዳት ይገባል። ብዙ ጭነት መኪኖችን እና ፍርግርጉን ለማጥፋት ሲጠቀምባቸው የሚችሉ ብዙ ፈንጂዎችን ያገኛል። ፈንጂዎችን ወደ ጭነት መኪና ሲጭኑ ዛክ ኤፒአይና ጆዋን እውነተኛ እንዳልሆኑና እየተመላለሱ ወይም ሃሉሲኔሽን እንደሆነ ይደመድማሉ። ከዚያ ኤፒአይ ፈንጅ የያዘውን ጭነት መኪና ይነዳ ዘንድ ዛክ እና ጆዋን ደግሞ በመኪና ውስጥ ይገባሉ። ዛክ ጆዋን ኤፒአይን የበለጠ ተወደው እንደሆነ ያስባል። ስለዚህ ጆዋንን ስለ ኤፒአይ ወንጀል ትነግረዋለች። ከመንገዱ ትኩረቷን አውጥታ ልትስመው ስትል ወደ ጭነት መኪናው ልትገጭ ትቀርባለች። ግን ዛክ በጊዜ መኪናውን ይዘዋል። ኤፒአይ ሲደርስ ለማለፍ ቦታ ስለሌለ ጭነት መኪናውን ያቆምና ሌላውን ጭነት መኪና
ገፍቶ እንዲያስወጣ ያስታውቃል። ጆአን እና ዛክ በመኪናቸው ጀርባ ይደበቁና ኤፒአይ ሌላውን ጭነት መኪና ብዙ ጊዜ ቀስ ብሎ ቢገፋም ውጤት አላገኘም። ከዚያም ኤፒአይ 1 ማይል ወደ ኋላ ተመልሶ በሙሉ ፍጥነት ይነዳል። ሁለቱም ጭነት መኪኖች እርስ በርስ ይቧጨራሉ። እድለኝነት ሆኖ ግጭት አይኖርም እና ፈንጂ ያለው ተሽከርካሪ ደህንነቱ በተጠበቀ ሁኔታ ወደ ሌላኛው ወገን ይደርሳል። ጆአን ከኤፒአይ ጋር ለመሄድ ተወስንና ዛክ ብቻውን በመኪና ውስጥ መከተል አለበት። ከደቂቃዎች በኋላ ዛክ የመሳሪያውን ድምጽ ይሰማና ሌሎችን ለመደወል ይሞክራል። ግን ኤፒአይ ዋኪቶኪውን ያጠፋል። ነገር ግን ሁለቱም ተሽከርካሪዎች አንድ መስመር ብቻ ባለው ድልድይ ላይ ሲደርሱ ማቆም አለባቸው። ኤፒአይና ጆአን በድብቅ እጅ ለእጅ ተያይዘው ሳለ ዛክ የጨረር መጠኑ በጣም ከፍተኛ ስለሆነ ወደ ላብራቶሪው በቅርብ መሄድ እንደማይችሉ ያብራራሉ። ሶስቱም ላብራቶሪውን ከሩቅ ይመለከቱና ዛክ ሀሳብ ያገኛል። የሪሞት ኮንትሮልን ተጠቅሞ ጭነት መኪናውን ማንም ውስጥ ሳይኖር መምራት ይችላሉ። ዛክ ኮንትሮሉን ለማምጣት ወደ ከተማ መሄድ አለበት። ጆአንም አብራው ልትሄድ ትቀርባለች፣ ግን ውድቅ ያደርግባታል። ከሄደ በኋላ ኤፒአይ እና ጆአን የፍቅር ጊዜ ያሳልፋሉ። ሲጨርሱ ኤፒአይ ኮንትሮሉ እንደማይሰራ ያምናል። ስለዚህ ራሱ ጭነት መኪናውን መንዳት አለበት ይላል። ከደቂቃዎች በኋላ አዲሱ ጥንድ ጭነት መኪናውን ሊያንቀሳቅስ ይሰማል። ግን ዛክ ከከተማ ገና መመለስ ያለበት ጊዜ ገና ነው። ውጭ ሲመለከት ዛክ በጭራሽ እንዳልሄደ ያገኛሉ። አሁን ፈንጂውን ከልቡ ጋር አገናኝቶ ጭነት መኪናውን እየነዳ ነው። ዛክ በመጀመሪያው ሽሽት ወቅት ባዳከመው የአካባቢ ውስጥ ጭነት መኪናውን ገፍቶ ያልፍና ከኤፒአይ እና ከአጠገብ ያርፋል። ከዚያም ቦምቦችን ያፈነዳ። በአንድ ትልቅ ፍንዳታ ላብራቶሪው ሁሉ ይወድማል። በፍንዳታው ምክንያት ኤፒአይ እና ጆ ሲሞቱ እያሳየን ዛክ ሚስጥራዊውን ብርሃን ለብዙ ደቂቃዎች ካየ በኋላ በባህር ዳርቻ ይነቃል። ከአድማስ ላይ አንድ ግዙፍ የቀለበት ፕላኔት ከእንግዳ ደመናዎች ጋር በላይ ስትወጣ እያየን ታሪካችን ያልቃል።